ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይ በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆኑ ደግሞ የጅቡቲ መንግስት ለኢትዮጵያ በታጁራ ወደብ ላይ 60% የሚሆን የወደብ ድርሻን እንድትወስድ ጥያቄ አቅርቧል። የተለያዩ የኤርትራና የግብፅ የሚዲያ አውታሮችም ኢትዮጵያ ይህንን ጥያቄ ውድቅ አድርገዋለች የሚል መረጃዎችን ቢያሰራጩም ኢትዮጵያ ግን በታጁራ ወደብ ላይ የቀረበላት 60% የባለቤትነት ጥያቄ ብቻ ሳይሆን ግብዣን ተከትሎ አዲስ የስምምነት ሀሳብን ወይም ደግሞ ማዕቀፍን ይዛ ብቅ ብላለች። ኢትዮጵያ ያቀረበችው የስምምነት ሀሳብ ወይም ደግሞ ማዕቀፍ ምንድን ነው የሚለውን ጨምሮ ሌሎች መረጃዎችን ይዤላችኋለሁ። ሁለተኛው አጀንዳችን የሚሆነው በእርስ በርስ ጦርነት እየታመሰች ያለችው ሱዳን አሁን ላይ ከፍተኛ የሆነ ውጥረት ውስጥ ገብታለች። ከጀነራል አልቡርሃን ጦር በተቃራኒ የተሰለፈው የሱዳን ፈጥኖ ደራሽ ኃይል እርስ በርስ ወታደራዊ አመራሮቹ ግጭት ውስጥ ገብተው ጀነራሎቹም ከድተዋል። የሱዳን የእርስ በርስ ጦርነትን መነሻ በማድረግ በግብፅና በኤርትራ መካከልም አዲስ ስምምነት ተፈርሟል። ከዚህ ስምምነት በስተጀርባ ግብፅና ኤርትራ ምንድን ነው ያቀዱት? ከኢትዮጵያ ጋርስ ምን ያገናኘዋል? በሚለው ዙሪያ ላይም ዝርዝር መረጃ ይዤላችሁ ቀርባለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁ ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት የሚያስችሉ የተለያዩ አማራጮችን እየፈለገችና ከተለያዩ ሀገራት ጋር ስምምነት ላይ እየደረሰች ባለችበት በዚህ ወቅት ላይ የመጀመሪያውን የመግባቢያ ስምምነት ከፈረመችው ከራስ ገዟ ሶማሌላንድ ጋር እንዲሁም ደግሞ በበርበራ ወደብ ላይ ኢትዮጵያ ልታገኝ ያሰበችውን ፍላጎቷንም ደግሞ የባህር በር ጥያቄውን ለማሳካት የጀመረችውን ጥረት ተከትሎ የጅቡቲ መንግስት አስቀድሞ ኢትዮጵያ በታጁራ ወደብ በመጠቀም ወደ ቀይ ባህር እንድትገባ የተለያዩ ግብዣ መጀመሪያ አካባቢ ሲያቀርብ ቆይቷል። የኋላ ኋላ ከኤርትራና ከግብፅ መንግስት ባለስልጣናት ጅቡቲ ላይ ሲደርሱ የነበሩ ዲፕሎማሲያዊ ጫናዎች፣ የኢኮኖሚያዊ ማታለያዎችና ሌሎች ምክንያቶች አማካኝነት የጅቡቲ መንግስት የኢትዮጵያን የቀይ ባህር ጥያቄ ከመደገፍና የታጁራ ወደብን እንድትጠቀም ከማቅረብ ይልቅ የኢትዮጵያን የቀይ ባህር ጥያቄ ከሚቃወሙ ኢትዮጵያ ወደ ቀይ ባህር እንድትገባ አንፈልግም ከሚሉ ኃይሎች ጋር በመተባበር የኢትዮጵያን የቀይ ባህር ጥያቄ በመቃወም የተለያዩ እንቅስቃሴዎችን ሲያደርግ ቆይቷል። ታዲያ በጅቡቲና በኢትዮጵያ መካከል ያለው ወይም ደግሞ የነበረው የሁለትዮሽን ግንኙነት በማንቀሳቀስ ኢትዮጵያ ወደ ቀይ ባህር እንዳትገባ ለማድረግ በሚያስችሉ ጉዳዮች ላይ አተኩረው እየሰሩ የሚገኙት ግብፅና ኤርትራ ጅቡቲን በመጠቀም የኢትዮጵያን የቀይ ባህር ጥያቄ ለማሰናከል ያደረጉት ጥረትም ሳይሳካላቸው ቀርቷል። ግብፅ ከጅቡቲ ጋር የሁለትዮሽ ወዳጅነት በመመስረት በጅቡቲ ወደቦች ላይ የልማት ስራን ለመስራት ከዛም በተጨማሪ በጅቡቲ ወደቦች ላይ 10 ሄክታር የሚሆን የሊዝ መሬትን በመውሰድ የልማት ስራን ለመስራት የሚያስችል ስምምነት ላይም ከጅቡቲ መንግስት ጋር መድረሷ የሚታወስ ነው። በግብፅና በጅቡቲ መካከል ከተደረሰው ስምምነት በተጨማሪም የመካከለኛው ምስራቅ ጦርነት መጠናከር እንዲሁም ደግሞ የግብፅ ኢኮኖሚ መዳከምን ጨምሮ ሌሎች ሀያላን ሀገራትና በአፍሪካ ቀንድ የሚገኙ ሀገራት በሙሉ ከጅቡቲ ጋር ያላቸውን የሁለትዮሽ ግንኙነት በማጠናከር የጅቡቲ ወደቦችን ለመጠቀምም ጥረት ሲያደርጉ ቆይተዋል። ታዲያ አሁን ላይ ባለው ሁኔታ የመካከለኛው ምስራቅ ጦርነት መጠናከር እንዲሁም ደግሞ ጅቡቲ ካለችበት ስትራቴጂካዊ ቦታ አንጻርና ካሏት የወደብ አማራጮች አንጻር የንግድ እንቅስቃሴው እየተጠናከረ በመጣበት በዚህ ወቅት ላይ በኢትዮጵያና በጅቡቲ መካከል ያለው የሁለትዮሽ ግንኙነት ይቋረጣል ወይም ደግሞ ይዳከማል ተብሎ እየታሰበ ባለበት በዚህ ጊዜ ላይ ጅቡቲ ካሏት ስትራቴጂክ ከሆኑ ወደቦች መካከል አንዱና በቀዳሚነት የሚጠቀሰው የታጁራ ወደብ ላይ ኢትዮጵያ የ60% ድርሻን እንድትወስድ የሚያስችል ጥያቄን ለኢትዮጵያ መንግስት አቅርባለች። የጅቡቲ መንግስት ለኢትዮጵያ በታጁራ ወደብ ላይ ያቀረበው የባለቤትነት ወይም ደግሞ የጅቡቲ የታጁራ ወደብ ለኢትዮጵያ እንድትጠቀም የሚያደርገው ጥያቄ ለኢትዮጵያ የወደብ ባለቤትነትን የሚመልስ ጥያቄዋን የሚመልስ ሳይሆን ወደ ቀይ ባህር ለመግባት የምታደርገውን ጥረት ወይም ደግሞ የሉዓላዊ የባህር በር የማግኘት እድሏን የሚጨምር ሳይሆን ጅቡቲ ኢትዮጵያ የታጁራ ወደብን እንድታለማላትና የታጁራ ወደብን በመጠቀም የገቢዎች ንግድ እንቅስቃሴዋን እንድታደርግ የራሷን ተጠቃሚነት ለማረጋገጥ ያሳለፈችው ውሳኔ እንደሆነም ጭምር ይነገራል።
የጅቡቲ መንግስት ለኢትዮጵያ ያቀረበው የታጁራ ወደብ የ60 በመቶ ድርሻን ተከትሎ እነ ኤርትራና እነ ግብፅ አሁን ላይ እያደረጉት ባለው እንቅስቃሴ ኢትዮጵያ የታጁራ ወደብን በመጠቀም ወደ ቀይ ባህር እንድትገባ የቀረበላትን ጥያቄ አልተቀበለችም የሚሉ ሐሰተኛ ፕሮፓጋንዳዎችን እያሰራጩ ይገኛሉ። ግብፅ ይህንን እያቀረበች ያለችው ከጅቡቲ ጋር አስቀድማ የደረሰችበት የመግባቢያ ስምምነት ወይም ደግሞ የጅቡቲ ወደቦችን ዓለም አለው ብላ ጅቡቲን በመጠቀም ኢትዮጵያ ላይ ተጽዕኖ ለማሳደር ያደረገችውን ጥረት ተከትሎ ነው። እንደ ኤርትራ ያሉ ሀገራት ደግሞ ኢትዮጵያ ጥያቄዋ የባህር በር ወይም ደግሞ ወደብ የማግኘት ጉዳይ ሳይሆን የኢትዮጵያ ጥያቄ የሉዓላዊ ሀገርነትን ክብርን በመጣስ ጦርነትና ግጭትን የመፍጠር አጀንዳ ነው ያላትና የኢትዮጵያ የቀይ ባህር ጥያቄ የወረራ ጥያቄ ነው የሚለውን ሀሳባቸውን በደንብ ለማንጸባረቅ ይመቸናል ብለው ስላሰቡ ነው የኤርትራ የሚዲያ ሰራዊቶች ይህን መረጃ እያሰራጩ የሚገኙት። በተቃራኒው ጅቡቲ ላቀረበችው 60 በመቶ የሚሆነው የታጁራ ወደብ ድርሻ ከኢትዮጵያ በኩል የተሰጠው ምላሽ ከወደቡ ድርሻ በተጨማሪ ኢትዮጵያ የኮሪደር አግሪመንትን ከጅቡቲ ጋር መድረስ እንደምትፈልግ ገልጻለች። የኮሪደር አግሪመንቱ ጅቡቲ ለኢትዮጵያ ካቀረበችው 60 በመቶ የታጁራ ወደብ አስተዳዳሪነት ወይም ደግሞ የታጁራ ወደብ ላይ የሚኖራት ሚና ይልቅ የኢትዮጵያን የሉዓላዊ የባህር በር የማግኘት ጥያቄ ወይም ደግሞ ያለማንም ከልካይ በባለቤትነት ወይም ደግሞ በፊት ዘዋሪነት የታጁራ ወደብን ለማስተዳደር የሚያስችላትን እድል የሚሰጥ ነው የኮሪደር አግሪመንቱ። ለዚህ ማሳያ የሚሆነው በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተደረሰው ስምምነት አንደኛው አካል የሆነው ኢትዮጵያ የሶማሌላንዱን የበርበራ ወደብን የምትጠቀም ከሆነ የተለያዩ የልማት ስራዎችን ልትሰራ፣ የባቡር መንገድ ግንባታዎችን፣ የወደቡን የገቢዎች ንግድ እንቅስቃሴን የሚያቀላጥፉ መንገዶችን በሙሉ በመጠቀም እንግዲህ የኮሪደር አግሪመንት ጭምር በመፈጸም የልማት ስራዎችን ለመስራት የሚያስችላት ነው። ይህን ደግሞ የሚያረጋግጠው ኢትዮጵያ በኢንቨስትመንት ሆልዲንግ በኩል ከሳምንታት በፊት በጅቡቲ የ10 ሄክታር መሬትን በመውሰድ የወደብ ልማት እንቅስቃሴዋን ለማቀላጠፍ የልማት ስራዎችን ለመስራት የሚያስችሉ ጥያቄዎችን አቅርባ ነበር ለጅቡቲ። ስለዚህ አሁን ላይ በጅቡቲና በኢትዮጵያ መካከል ያለው ወይም ደግሞ የተፈጠረው የጅቡቲን ወደቦችን 60 በመቶ የታጁራ ወደብን ኢትዮጵያ ትጠቀም ወይም ታስተዳደር ከሚለው ጥያቄ በስተጀርባ ኢትዮጵያ የኮሪደር አግሪመንቱን በመፈረም የወደብ ልማቶችን ልማት ወደ ወደቡ የሚያደርሱ መዳረሻዎች ላይ የልማት ስራዎችን መስራት ከዛም ባለፈ ደግሞ ወደቡን በድርሻ ሳይሆን በባለቤትነት በማስተዳደር አሁን ላይ ለወደቡ የምትከፍለውን ክፍያ የምታወጣውን ወጪ በመቀነስ የወደቡ ተጠቃሚነቷን ማረጋገጥ ነው የምትፈልገው። ለዚህ ደግሞ ጅቡቲ አሁን ላይ እነ አሜሪካና እነ ቻይናን፣ ሳውዲና የተባበሩት አረብ ኤሚሬትን እነ ሩሲያን ጨምሮ የተለያዩ ሀያላን ሀገራትን በወደቦቿ ዙሪያ ወይም ደግሞ የጦር ሰፈር ከመገንባት ጋር ተይዞ በተለያዩ ምክንያቶች እያወዳደረችና እያፎካከረች የራሷን ስትራቴጂካዊ የሆነ ሚና ለማሳደግ እየሰራች ነው የምትገኘው። እንደ ኢትዮጵያ ያለች ሀገር ከአሜሪካም ከእስራኤልም ከነ ቻይና ጋር ከነ ሩሲያ ጋር ከሁሉም ሀገራት ጋር ጠንካራ የሚባል ኢኮኖሚያዊ ትስስር፣ ዲፕሎማሲያዊ ጥምረት ያላት ሀገርን ደግሞ በአጋርነት ተጠቅማ እንደ ታጁራ ያሉ ወደቦች ላይ 60 በመቶ ድርሻን ከመስጠት በተጨማሪ የኮሪደር ስምምነት በመፈረም የኮሪደር ልማትን በጋራ ለማልማት የሚያስችል አግሪመንት ላይ መድረሳቸው ለኢትዮጵያ ብቻ ሳይሆን ጥቅሙ ለጅቡቲም ነው። ጅቡቲ የኮሪደር አግሪመንቱን ከኢትዮጵያ ጋር የማታደርግ ከሆነ ከሳውዲ ጋር ጭምር ለማድረግ የሚያስችል መግባባት ላይም ደርሳለች። 30 በመቶ ድርሻን ወስዳ ሳውዲ የጅቡቲን የወደብ ልማቶችን እየሰራች ነው ያለችው። ስለዚህ ከኢትዮጵያ ጋር ያለው ስምምነት ኢትዮጵያ አልቀበልም ብላ ውድቅ አድርጋለች በማለት ኤርትራ የኢትዮጵያ ፍላጎት ግጭት ፈጣሪነት ወይም ደግሞ የሀገርን ሉዓላዊነት መጣስ ነው የሚል ሐሰተኛ ፕሮፓጋንዳውን የምታሰራጭበት ሲሆን ግብጽ ደግሞ በጅቡቲ በኩል ያቀደችው እቅድ ባለመሳካቱ የኢትዮጵያን እንቅስቃሴ ለማዳከም የፈጠረችው ሲሆን ኢትዮጵያ ግን በምትኩ 60 በመቶ ድርሻ በተጨማሪ የወደብ ልማት ደግሞ የተለያዩ የባቡር መንገዶችን ጭምር ለማልማት የሚያስችላትን የኮሪደር አግሪመንት ለመፈረም የሚያስችል ጥያቄን አቅርባ ከጅቡቲ ባለስልጣናት ጋር ውይይት እየተደረገባቸውና አዲስ ምዕራፍ የከፈተ እንቅስቃሴም መሆኑን የተነገረው። ከዚህ ጋር ተያይዞ የሚነሳው በጅቡቲ ከቀናት በፊት የተካሄደው ፕሬዝዳንታዊ ምርጫ ነው። በዚህ ፕሬዝዳንታዊ ምርጫ ላይ የጅቡቲው ፕሬዝዳንት ኦማር ጊሌ ማሸነፍ ኢትዮጵያ ከጅቡቲ ጋር ያላት የሁለትዮሽ ግንኙነት፣ በወደቦች ዙሪያ የደረሰችባቸው መግባባቶች
አጠቃላይ በኢትዮጵያና በጅቡቲ መካከል የተፈጠሩ የዲፕሎማሲ ፖለቲካዊና ሌሎች የሁለትዮሽ ጥምረቶች ተጠናክረው የሚቀጥሉበትን እድል የሚያመቻች ነው። ይህ ማለት የጅቡቲው ፕሬዝዳንት ኦማር ጊሌ ከስልጣን ወርደው ቢሆን ኖሮ አዲስ የፖሊሲ ጥናት፣ አዲስ ኢኮኖሚያዊ ጥናት፣ አዲስ ስምምነቶች ደግሞ እንደ አዲስ የሚሆኑ የመግባባቶች ላይ መድረስ ኢትዮጵያ ትገደድ ነበር። ለዚህ ማሳያ የሚሆነው በኢትዮጵያና በራስ ገዟ ሶማሌላንድ መካከል ተደርሶ የነበረው ስምምነት ሶማሌላንድ በምርጫ ሂደት በወቅቱ ከኢትዮጵያ ጋር ስምምነት ላይ የደረሱትን ፕሬዝዳንት ከስልጣን ስታነሳ የተፈጠረው ክስተት ነው። ስለዚህ በሶማሌላንድ የተፈጠረው ጉዳይ የኢትዮጵያን የባህር በር ወይም ደግሞ በበርበራ ወደብ ላይ የተደረሰውን ስምምነት ከተፈጻሚነቱ እንዲዘገይ አድርጎታል። ይሄ ነገር እንዳይፈጠር የጅቡቲው ፕሬዝዳንት ማሸነፍ ለኢትዮጵያ የተሻለ እድልን ይዞላን መጥቷል። ለዚህም ነው እነ ኤርትራ እነ ግብፅ አሁን ላይ በጅቡቲ ጉዳይ ላይ የተለያዩ መረጃዎችን በማሰራጨት በኢትዮጵያና በጅቡቲ መካከል ያለው ጥምረት ለማቋረጥ ከፍተኛ ጥረት እያደረጉ የሚገኙ። ከጅቡቲ 60% የታጁራ ወደብ ድርሻ ጋር ተያይዞ የተነሳው ሀሳቤ ነው። ካፒታል ኢትዮጵያን ጨምሮ ሌሎች ሀገር ውስጥ ሚዲያዎችም በዚህ መልክ ዘግበውታል። ዓለም አቀፍ ሚዲያዎች ጭምር ጅቡቲ ከኢትዮጵያ ጋር ያላትን ግንኙነት ግምት ውስጥ በማስገባት የታጁራ ወደብ ጥያቄ ለኢትዮጵያ ተገቢ መሆኑን እየገለጹ ኢትዮጵያ የሚያቀርበችው የኮሪደር አግሪመንት ተገቢነትን ያነሳሉ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን እናንተ ኮሜንት ሴክሽን ላይ ያሳውቁኝ። ወደ መጨረሻውና ሁለተኛው አጀንዳም ተሻገርኩኝ። አብራችሁን ቆዩ። ሁለተኛው አጀንዳችን በሱዳን የቀጠለው የእርስ በርስ ጦርነት አሁን ላይ የሱዳን ፈጥኖ ደራሽ ኃይል በብሔር በጎሳ በተለያዩ ምክንያቶች ጀነራሎቹ እየተበተኑበት ሱዳን ትሪቢዩንን ጨምሮ ባወጣው ዘገባ በጀነራሎቹ መካከል መካካድ እየተፈጠረ ጀነራሎቹ እንግዲህ ጦራቸውን ይዘው ወደ ጀነራል አልቡርሃን እየተቀላቀሉ ነው ያሉት። በዚህ ውጥረት ውስጥ ባሉበት በዚህ ወቅት ላይ የኤርትራና የግብፅ ባለስልጣናት ውይይቶችን አድርገው የጋራ መግባባት ላይ ደርሰዋል። ግብፅም ሆነች ኤርትራ በሱዳን የእርስ በርስ ጦርነት ላይ ያላቸው የጋራ ዓላማ ወይም ደግሞ ያላቸው የጋራ እቅድ ሱዳንን በመጠቀም የኢትዮጵያን ድንበሮች አልፈው ኢትዮጵያ ላይ ጥቃት የመፈጸም እንጂ የሱዳንን ሰላምና የሱዳንን ሉዓላዊነት ማስቀጠል አይደለም። የኢትዮጵያን ሰላም ለማወክ ወይም ደግሞ ኢትዮጵያ ላይ የተለያዩ ጥቃቶችን ለመግፋት በሚያደርጉት ጥረት ደግሞ ጀነራል አልቡርሃንን ዋነኛ መጠቀሚያቸው አድርገዋል። ስለዚህ አሁን ላይ በኤርትራና በግብፅ መካከል በተደረሰው ስምምነት የሱዳንን ሉዓላዊነት ለማስቀጠል ጀነራል አልቡርሃንን መደገፍ ብቸኛ ምርጫቸው አድርገው ይዘውታል። ብቸኛ ምርጫቸው ብቻ አይደለም። በተደጋጋሚ እንደሚገለጸው ለህዳሴ ግድቡ አቅራቢያ የሚገኙ ድንበሮች መዳረሻ የሆነችው ሱዳንን በመጠቀም ግብፅ በህዳሴ ግድቡ ላይ የተደረሰባትን ብልጫ ኢትዮጵያ በህዳሴ ግድቡ በአባይ ውሃ ላይ እያደረገች ያለችውን እንቅስቃሴ ለማደናቀፍ ትጠቀምበታለች። ከዛ በተጨማሪ ኢትዮጵያ እያቀረበች ያለችውን የቀይ ባህር ጥያቄን ውድቅ ለማድረግ ወይም ደግሞ የኢትዮጵያን የቀይ ባህር ጥያቄ በመቃወም ሂደት ውስጥ በሚያደርጉት ጥረት ላይ የሱዳንን ድምፅ ማግኘት ለነሱ እንደ ስትራቴጂካዊ አካሄድ ስለሚጠቀሙት የሱዳን የእርስ በርስ ጦርነት እንዲቋጭ አይፈልጉም። ጦርነቱን ምክንያት በማድረግ በሱዳን ውስጥ ጦራቸውን ማሰማራት ይፈልጋሉ። የሱዳን የእርስ በርስ ጦርነት ይቋጫል ማለት ኤርትራ እየደገፈች ያለችው ህወሓት ጭምር ሱዳንን ለቆ እንዲወጣ ይደረጋል። ሱዳንን ለቆ የሚወጣ ከሆነ ደግሞ የህወሓት ጦር በሱዳን አይሰለጥንም። ስለዚህ ኤርትራ የሚፈለገውን ያህል የጦር አቅም፣ የጦር ስልጠና፣ የጦር ትጥቅ የታጠቀ ኃይል አይኖራትም። ይሄ ደግሞ በኢትዮጵያ ውስጥ ጉዳይ ላይ ገብታ የጦር ትንኮሳን እንዳታደርግ የሚያደርጋት በመሆኑ የኤርትራ መንግስት አሁን ላይ የሱዳን የእርስ በርስ ጦርነትን እየደገፈ ይገኛል። ለዚህም ነው ከግብፅ ጋር በተደጋጋሚ የሱዳን የእርስ በርስ ጦርነትን እንዴት እንቋጨው ሳይሆን ጀነራል አልቡርሃንን በመደገፍ የሱዳን ፈጥኖ ደራሽ ኃይልን እንዴት አድርገን እናሸንፈው የሚል እርምጃን እየወሰዱ የሚገኙት። በሱዳን የእርስ በርስ ጦርነት ላይ በቀጥታ እየተሳተፉ መሆናቸውን የሚያረጋግጡ መረጃዎች ወጥተዋል። የሳተላይት መረጃዎች ወጥተዋል። የተለያዩ ዓለም አቀፍ የሚዲያ ተቋማት ጨምሮ ዓለም አቀፍ ተቋማት ጭምር ኤርትራና ግብፅ ያላቸው ጣልቃ ገብነትን ይፋ አድርገዋል። የነሱ ጣልቃ ገብነት ጋር ተያይዞ አሜሪካ እርምጃ ወስዳለሁ በማለቷ ኢትዮጵያን የዚህ እርምጃ አካል ለማድረግም በሚያደርጉት ጥረት ላይ ኢትዮጵያ የሱዳን የእርስ በርስ ጦርነትን በፈጥኖ ደራሽ ኃይሉ በኩል እየደገፈች ነው የሚሉ ሐሰተኛ ፕሮፓጋንዳ ከአልጀዚራ እስከ ሮይተርስ አሰርቷል። ይሄ ባለበት በዚህ ወቅት ላይ የቆፈሩት ጉድጓድ ሁሉ አልሳካ ሲላቸው አሁን ደግሞ በኤርትራና በግብፅ መካከል እየተደረሰ ባለ መግባባት ጀነራል አልቡርሃንን ደግፈን የሱዳን ጦርነትን በጀነራል አልቡርሃን አሸናፊነት እንዲጠናቀቅ አድርገን ፈጥኖ ደራሽ ኃይሉን ከጨዋታ ውጭ እናደርጋለን። ፈጥኖ ደራሽ ኃይሉ ከጨዋታ ውጭ በሚሆንበት ወቅት ደግሞ ከኢትዮጵያ ጋር ጠንካራ የሚባል የሁለትዮሽ ግንኙነት ያላት የተባበሩት አረብ ኤምሬትን ቀጠናዊ ሚናዋን በማዳከም ኢትዮጵያን እናዳክማለን የሚል እቅድ ይዘው ነው እነዚህ ሁለት ሀገራት እየመከሩ ያሉት።
የመካከለኛው ምስራቅ ጦርነት አዳክሟቸው በኢኮኖሚ ስብራት ውስጥ ያሉት የግብጽ ባለስልጣናት ጭምር አሁን ላይ የሱዳንን ጉዳያችን ብለው ይዘውታል። ደግሞ ኤርትራም የራሷን የኢኮኖሚ ስብራት ሳትፈታ የራሷን የፖለቲካ ስብራት ሳትፈታ የሱዳንን ችግር እፈታለሁ የሚል እንቅስቃሴን ጀምራለች። በዚህ አማካኝነት በዚህ መስመር ውስጥ ሆነው የኤርትራና የግብጽ ባለስልጣናት የሱዳን የእርስ በርስ ጦርነት ላይ ጀነራል አልቡርሃንን በመደገፍ ጦርነቱን በጀነራል አልቡርሃን አሸናፊነት ለማጠናቀቅ የሚያስችል እቅድ አውጥተው መግባባት ላይ ደርሰው ዛሬ ድረስ ውይይት እያደረጉም ይገኛሉ። ስለዚህ በቀጣይ አሜሪካ እነዚህ አካላት ላይ እርምጃ ትወስዳለች ተብሎ ይጠበቃል። የሱዳን የእርስ በርስ ጦርነት ግን ብዙዎችን እየጨረሰ እልቂት እየፈጠረ ሱዳናውያንን ወደ ተለያዩ ሀገራት እያሰደዳቸው ሞት እያደረሰ የሰብአዊ መብት ጥሰቶች እየተፈጸሙበት ያለው እጅግ አሰቃቂ ጦርነት እየሆነ መጥቷል። ከዚህ ጀርባ ኤርትራና ግብጽ እያደረጉት ያለው እንቅስቃሴ በዓለም አቀፍ ሚዲያ በዓለም አቀፍ ተቋማት ጭምር ሊወገዝ የሚገባውና የሱዳን የእርስ በርስ ጦርነትን ተጠቅመው በሱዳን ድንበር ኢትዮጵያ ላይ ጥቃት እንፈጽማለን የሚለው እቅዳቸው እንደማይሳካ የሚያሳይ እርምጃም እንደሆነ የሚያሳይ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ እንድታጋሩም ጠይቃችኋለሁ። በሰላም ቆዩ።